በሽታው ይታወቃል፣ በሽታው ይታተማል። ከዛ በኋላ መድኃኒቱ ይፈጠራል፣ መድኃኒቱ ይመረታል። በሽታዎችን ይፈጥሩና የአእምሮ በሽታዎቹ መጀመሪያ የምታያቸው ፊልሞች ላይ ነው። የሆሊውድ ፊልሞች ላይ በጣም የምትወዳቸው ካራክተሮች ኒውሮ ማርኬቲንግ የሚባል ኮንሰፕት አለ። ዲፕሬሽን፣ ስትረስ የምንላቸው ነገሮች ናቸው። መድኃኒት ያልተገኘላቸው ነገሮች ስላሉ ማለት ነው። ይሄ ዘርፍ በጣም ብዙ ከጀርባው ብዙ ኮንስፒሬሲዎች አሉ። መድኃኒት እንዲገኝላቸው የማይፈለጉባቸው ዘርፎችም አሉ። ምክንያቱም ከነዳጅ ያልተናነሰ ትልቅ የገንዘብ ዝውውር የሚደረግበት ዘርፍ ነው ማለት መድኃኒት ስኪዞፍሬኒያ ኪውር አይደረግም አይደል? ሰርቫይቭ ለማድረግ ግን መዋጥ አለብህ። ስለዚህ እድሜ ልክህን ትውጣለህ ነው። ሁሌ በየሰዓቱ ልናወራበት የሚገባ ነገር ነው። ሁሉም መገናኛ ብዙሃን፣ መንግስት፣ የጤና ተቋማት ሁሉም ትኩረት ሊሰጥበት የሚገባበት ጉዳይ ነው። እኛ ኢትዮጵያውያንን ብቻ ሳይሆን ዓለምን እያስጨነቀ ያለ ጉዳይ ስለሆነ ማለት ነው። ያደጉት ሀገራትና አሜሪካ መከላከያ ላይ ከሚመድቡት በጀት ያልተናነሰ እያጋነንኩት አይደለም። የአእምሮ ህመሞችን ኪውር ለማድረግ በጣም ብዙ ቢሊዮን ዶላሮችን ኢንቨስት እያደረጉ የሚያጠኑት ዘርፍ ነው የአእምሮ ህመም። ባለፈው ነግሬ ከሆነ አላቅም፣ ኦባማ ስልጣን ላይ በነበረበት ጊዜ ላይ አንድ ፕሮጀክት ላውንች አድርጎ ነበረ፣ ብሬን ኢኒሺየቲቭ የሚባል። እሱ ምንድነው መሰለ የአእምሮ ህመሞችን በማያዳግም መልኩ ኪውር ለማድረግ የሚያስችል ጥናት ነው። ዓለም ላይ ያሉ የተባሉ የኒውሮሎጂስቶች፣ የኒውሮ ሳይንስ ባለሙያዎች፣ የሳይኮሎጂ ባለሙያዎች፣ የሳይካትሪ ባለሙያዎች ተሰባስበው ዋና የሚባሉት አሁን ስኪዞፍሬኒያም፣ አልዛይመር፣ ዲፕሬሽን፣ ስትረስ ለምንላቸው በሽታዎች ኪውር ለማግኘት ነበረ እንደ አንድ ሴፓሬት ፕሮጀክት ተጀምሮ የነበረው። ይህንን ላውንች ሲያደርግ ኦባማ ሲል የነበረው ነገር ምንድነው? አሜሪካ የሚያስብ ወጣት ያስፈልጋታል ነበር ሲል የነበረው። ወጣቱ እንዲያስብ ደግሞ አይምሮ ጤነኛ መሆን መቻል አለበት። ምክንያቱም የአሜሪካ ኃይል ወጣቱ ነው የሚል አይነት ነገር ነበረ። መልእክቱ በጣም ጠቃሚ መልእክት ነበረ። እኛ ጋርም ስትመጣ ተመሳሳይ ነገር ነው እና ያኔም ሊያጠኑባቸው ከያዙባቸው ነገሮች አንዱ ስኪዞፍሬኒያ፣ ዲፕሬሽን፣ ስትረስ የምንላቸው ነገሮች ናቸው። መድኃኒት ያልተገኘላቸው ነገሮች ስላሉ ማለት ነው። ይሄ ዘርፍ በጣም ብዙ ከጀርባው ብዙ ኮንስፒሬሲዎች አሉ። መድኃኒት እንዲገኝላቸው የማይፈለጉባቸው ዘርፎችም አሉ። ምክንያቱም ከነዳጅ ያልተናነሰ ትልቅ የገንዘብ ዝውውር የሚደረግበት ዘርፍ ነው ማለት መድኃኒት። ፋርማቲካሉ ለምሳሌ ስኪዞፍሬኒያ ኪውር አይደረግም አይደል? ሰርቫይቭ ለማድረግ ግን መዋጥ አለብህ። ስለዚህ እድሜ ልክህን ትውጣለህ ነው። ስለዚህ ቢዝነሱ ፒክ እያደረገ ነው የሚሄደው፣ ዲማንዱ እየጨመረ ነው የሚሄደው። ለእያንዳንዱ በሽታ የብራንዲንግ ስራ ነው። አሁን ምንድነው አጀንዳውን ወደ ሌላ እንዳልወስድብህ እንጂ መድኃኒቶችን የብራንዲንግ ስራ ነው የሚሰራባቸው በሽታዎች። ይሄ ሌላ ራሱን የቻለ ትልቅ ቶፒክ ይሆናል። በነገራችን ላይ ከኔ የተሻሉ ባለሙያዎችን ማምጣት ብታወራበት በጣም ጥሩ ነው ብዬ የማስበው ነገር ነው። አንድ ዶክመንታሪ ነበረ ቢቢሲ የሰራው ዶክመንታሪ እና እዛ ላይ ምን አይነት ሀሳብ አለ መሰለ፣ ኢንቨስቲጌት አድርገው ነው በሽታዎችን ይፈጥሩና የአእምሮ በሽታዎቹ መጀመሪያ የምታያቸው ፊልሞች ላይ ነው። የሆሊውድ ፊልሞች ላይ በጣም የምትወዳቸው ካራክተሮች ኒውሮ ማርኬቲንግ የሚባል ኮንሰፕት አለ። ኒውሮ ማርኬቲንግ ምንድነው መሰለ፣ ሰው ምን አይነት ሰዓት ላይ ነው የሚወስነው ነው። ስለዚህ ሲደሰት በተደሰተበት ቅጽበትና በደነገጠበት በጓጓበት ቅጽበት ላይ ይወስናል ነው። ኒውሮ ማርኬቲንግ የሚያጠናው ወደው የፊልም ካራክተር ድብርት አለበት፣ እሺ፣ እና የሚደበርበትና ድብርቱ የሚያስቸግርበትን ፖይንት ወይ እንዲያሸንፍ የምትፈልግበት ሰዓት ላይ ነው ወይም ደግሞ እየተሸነፈ ያለበት ሰዓት ላይ ነው። እዛው ፖይንት ላይ መድኃኒት ሲወጣ ይዋለን። ዝም ብለህ ገብተህ ያቸው የምትወዳቸው የሆሊውድ ፊልሞች ላይ መድኃኒት የማይወጥ ሜን ካራክተር የለም አብዛኞቹ ላይ ስታያቸው ማለት ነው። that is intentionally ፊልም ውስጥ አስገብተው የፋርማሲውቲካል ካምፓኒዎች መድኃኒታቸው እንዲሸጥላቸው ፈልገው ነው እዛ ጋር የሚያስገቡት። በሽታ ይፈጠራል እንጂ መድኃኒቱ ሳይመረት በሽታው ይፈጠራል መጀመሪያ። ከዛ አንተ ፊልሙን እያየ ራስን አሶሴት ማድረግ ትጀምራለህ። እኔም ይሄ በሽታ አለብኝ የሚለው ነገር አሶሴት። በሽታው እንዲኖርባቸው የሚመኙም ሰዎች ሊኖሩም ይችላሉ፣ አታውቀውም። ሰብሊሚናል በሆነ መንገድ ደብሮኛል የሚለው ነገር ብራንድ እንዲደረግ ማለት ነው። ዲፕሬሽን አም ዲፕሬስድ የሚባለው ነገር ማለት ነው። ዲፕሬሽን በጣም እኮ መጥፎ በሽታ ነው። በዚህም በዛም ዲፕሬስድ ነኝ ልትል አትችልም። ልትል ትችላለህ ግን ተረዳኝ ላይ ፈለግትን ሰው ትልቅ የብራንዲንግ እና የማርኬቲንግ ስራ ይሰራሉ መጀመሪያ።
ከዛ በሽታው ከተፈጠረ በኋላ ባለፈው ሜንሽን አድርጌልህ ነበረ DSM የሚባል መጽሐፍ አለ። የአእምሮ በሽታዎችን ክላሲፋይ አድርገው የሚያስቀምጡበት መጽሐፍ የአሜሪካን ሳይኮሎጂስት አሶሲዬሽን ነው መጽሐፉ የሚያሳትመው። እሱ መጽሐፍ ነው ዓለም ላይ እንደ ጋይድ የሚገለገሉበት ሳይካትሪስቶች ማለት ነው። በሽታው ይፈጠራል፣ በሽታው ብራንድ ይደረጋል፣ በሽታው ማርኬት ይደረጋል። ከዛ መጽሐፉ ቮሊዩሞች አሉት። ቮሊዩም 1 2 3 4 5 6 እያለ ይሄዳል። መጽሐፉን ራሱ ስፖንሰር የሚያደርጉት እነሱ ናቸው። ድጋሚ እንዲታተም የሆነ አንድ 20 ምናምን በሽታዎች ይጨመሩና መጽሐፉ እንዲታተም። ይህን ስል ባለሙያዎቹ ኦፌንድን እንዳይሆኑ እዛ መጽሐፍ ውስጥ ያሉ ነገሮች እንዳለ በዚህ መንገድ የመጡ ናቸው እያልኩኝ አይደለም። የአእምሮ በሽታዎች እንዳለ በዚህ መንገድ የተፈጠሩ ናቸው እያልኩኝ አይደለም። ለብራንዲንግ እና ለማርኬቲንግ ፐርፐስ ግን ክሬት የሚደረጉ ነገሮች ደግሞ አንዱ ነው እና እነዚህ ነጣጥለው እንዲያዩ ለማሳሰብ ወዳለሁኝ። ስለዚህ በዛ መንገድ ይፈጠራል፣ በሽታው ይታወቃል፣ በሽታው ይታተማል። ከዛ በኋላ መድኃኒቱ ይፈጠራል፣ መድኃኒቱ ይመረታል። ከዛ ለመድኃኒቱ ደግሞ ሌላ የማርኬቲንግ ስራዎች ይሰራሉ። ስለዚህ እንደዚህ አይነት በጣም ሰፊ የሆኑ ኮንስፓይሬሲዎች አሉ ከአእምሮ ህመም ጋር የተገናኙ። ወደ አፍሪካም ስትመለስ ደግሞ የአፍሪካ ወጣት ንቁ እንዲሆን ስለማይፈለግም ደግሞ እንዲሁ መድኃኒት እየዋጠን እንድንሄድም ተብለው ደግሞ ኮንሽስሊ የሚደረጉ ነገሮችም አሉ፣ ኮንስፓይሬሲዎች አሉ። በዝርዝር ልናነሳቸው የምንችላቸው ማለት ነው። ወደ ተነሳንበት ነጥብ ግን ስንመጣ የአእምሮ በሽታን በሁለት አይነት መንገድ ብናየው ደስ ይለኛል። አንድ ፊዚዮሎጂካል በሆነ መንገድ እንታመማለን። መታመም የህይወታችን አንድ አካል ነው። ምክንያቱም 4ቱ ኤሌመንቶች አሉ አይደለ? እሳት፣ ነፋስ፣ ውሃ፣ መሬት የምንላቸው እነዚህ እያንዳንዳቸው ሶስት ጸባይ ያላቸው አይደል? ለምሳሌ ውሃ በሰውነታችን ውስጥ ሲያንስ፣ የውሃ መጠን ሲያንስ ዲሃይድሬት እንሆናለን አይደል? ዲሃይድሬት ስንሆን እሳት ከፍ ይላል አይደለ? እሳት ከፍ ሲል ደግሞ የሚወጡ ነገሮች ራስ ምታትም ሌሎቹ ነገሮች ሰውነታችን አሁን ፎሮፎሮ የምትላቸው ብዙ በሽታዎችን ማንሳት ትችላለህ፣ ከቆዳ ጋር የተገናኙ ሌሎቹንም ነገሮች። አሁን የምልህ በእኛ በሀገራችን ኮንቴክስት ማለት ነው። ስለዚህ በ4ቱ ኤሌመንቶች አለመመጣጠን የሚመጡ ህመሞች አሉ። 4ቱ ኤሌመንቶች ሶስት ጸባይ ያላቸው፣ ሶስቱ ጸባዮች አንዳቸው ከአንዳቸው አይስማሙም። አንዳቸው ከአንዳቸው ሳይስማሙ ሲቀሩ የሚመጡ ህመሞች አሉ። አሁን ስጋ ላይ ስንሄድ ማለት ነው። ከዛ መንፈስ ጋር ስትሄድ ደግሞ ኢሞሽናል ስሜት አለ። ኢሞሽናል ኢምባላንስ ደግሞ የሚያመጧቸው በሽታዎች አሉ። ስለዚህ እነዚህ አራቱ ጸባዮች 4ቱ ባህሪያት 12 ጸባይ ያላቸው የእነሱ አለመስማማት ከስሜት ኢምባላንስ ጋር ተጣምሮ የሚወለዱ በርካታ በሽታዎች አሉ። ይሄ ፊዚዮሎጂካል የሆኑ ነገሮች ናቸው። ስለዚህ አባቶቻችን ይህንን በራሳቸው መንገድ ፊዚዮሎጂካል በሆነ መንገድ ትሪት ያደርጉታል። ይሄ ማለት አሁን ያደገው እስከ ናኖ ቴክኖሎጂ ደርሷል። እንግዲህ ኤአይ ሁሉ አይደለ ሜዲካል ነገር ውስጥ ገብቷል። ሁሉም መጥፎ አይደለም አይደል? ሁሉም መልካም አይደለም፣ ሁሉም መጥፎ አይደለም። ሰው የምዕራቡ ዓለም የሕክምና ሳይንስ ትልቅ ደረጃ ላይ ትልቅ ቴክኖሎጂ ላይ ደርሷል። ስለዚህ እነሱ ፊዚዮሎጂካል በሆነ መንገድ በሚያክሙበት መንገድ አባቶቻችንም የሚያክሙበት መንገድ አለ። የአእምሮ በሽታን ከዚህ አንጻር አንድ ልንመለከተው ይገባል። ሁለተኛው ደግሞ በመናፍስት ጥቃት ደግሞ የሚመጡ ህመሞች አሉ። የሰው ልጅ ባለፈው ማንስተር ነበር፣ እንትናችን እንረሳዋለን፣ መንፈሳዊ ፍጡር መሆናችንን እንረሳዋለን። ስፒሪቹዋል ቢንግ ነን፣ ፊዚካል ቢንግ ብቻ አይደለንም። ስለዚህ መንፈስ አለን፣ መንፈሳዊ ማንነት አለን። ስለዚህ ልክ ስጋችን እንደሚታመመው መንፈሳችን ይታመማል። መንፈሳችን እንዲታመም የሚያደርጉ ደግሞ በርካታ ነገሮች አሉ። ከነዛ ነገሮች መካከል አንዱ የክፉ መናፍስት ጥቃቶች ናቸው። መንፈሳዊ ፍጡር ነን ብለናል አይደለ? መንፈሳዊ ህመሞች አሉ። መንፈሳዊ ህመሞች አንደኛ እኛ ራሳችን ላይ የምናመጣቸው መንፈሳዊ በሽታዎችም አሉ። ለምሳሌ የመንፈስ ዝለት ነው። የመንፈስ ዝለት ብዙዎቻችን የወደቅንበት፣ ብዙዎቻችን የታመምንበት፣ የምንታመምበት ህመም ነው። ምንድን ነው የመንፈስ ዝለት ማለት? ከእግዚአብሔር ጋር ያለ ግንኙነት እየላሸቀ ሲመጣ ማለት ነው። መንፈሳዊ ፍጡር እንደመሆን መጠን ከእግዚአብሔር ጋር ሊኖርህ የሚገባ መልካም ግንኙነት አለ አይደል? ሁላችንም በተለይ በወጣትነት እድሜያችን ውስጥ እኔም በጣም ያለፍኩበት የታመምኩበት ያጠፋሁበትም ህመም ነው ለምሳሌ እሱ። ስለዚህ ለምሳሌ የምትጸልይ ከሆነ አለመጸለይ፣ ከእግዚአብሔር ጋር የምትገናኝ ከሆነ አለመገናኘት፣ የምታስቀድስ ከሆነ አለማስቀደስ፣ ከእግዚአብሔር ጋር ያለህ ግንኙነት እየቀነሰ ይመጣል። ከዛ ምን ችግር አለው ወደሚል ነገር ውስጥ ትገባለህ። ስለዚህ ከእግዚአብሔር በራክ ቁጥር፣ ከመንፈሳዊ ትሩፋቶች እየራክ በመጣ ቁጥር፣ መንፈሳዊ ትሩፋቶች ለኔ ብጤ መስጠት ሊሆን ይችላል፣ መንፈሳዊ መጽሐፍትን ማንበብ ሊሆን ይችላል፣ መንፈሳዊ ፊልሞችን ማየት ሊሆን ይችላል፣ መዝሙር መዘመር ሊሆን ይችላል። ስለዚህ መዝሙር መዘመርን ኮምፕሊትሊ ትተህ መስፈን ስትጀምር እነዚህ መንፈሳዊ ትሩፋቶች የሚባሉትን ነገሮች እየተውክ ስትመጣ፣ ለምሳሌ ከእግዚአብሔር ጋር መገናኘት ብቻውን ለዲፕሬሽን እና ለስትረስ ቴራፒ ነው። ስለዚህ በቀላሉ ጭንቀትን መከላከል ታቆማለህ።
መቋቋም ያቅታል። ትናንትና አንድ አቡነ ዘበሰማያት ደግመ ወይ አንድ የመዝሙረ ዳዊት ክፍልን መዝሙርን ደግመ በቀላሉ ከጭንቀት የምትቀላቀለው ነገር ትናንሽ ነገሮች ይረብሹሃል፣ ትታወካለህ፣ ነገን ትፈራለህ። እሱ ማለት አንዛይቲ የሚባለው በሽታ ነው። በትንሹ ነገር ትንሽ ነገር ይረብሻል፣ መረጋጋት ያቅታል፣ ነገን ትፈራለህ። አሁን ነገ እኔ ተምሬ እንደዚህ ሆናለሁ፣ ነገ እኔ እንደዚህ መሆን እችላለሁ፣ ነገ ይሄ ስራ ያቆየኛል ወይ፣ ይሄ ትዳር ያዋጣኛል ወይ፣ ይሄ ፍቅር ግንኙነት ያዋጣኛል ወይ፣ ይሄ ስራ ያዋጣኛል ወይ፣ ሁሉንም መጠራጠር ትጀምራለህ። ከእግዚአብሔር ጋር ጠንካራ ግንኙነት ሲኖር በእግዚአብሔር ስለምትታመን በፍጹም ልብ በእግዚአብሔር ታመን አይደለ? አካባቢ ላይ ያለውንም ነገር ታምናለህ። ከሱ ስትርቅ አንተም ራስን ማመን ታቆማለህ፣ አካባቢ ላይ ያሉ ሰዎችን ማመን ታቆማለህ። እሱ ወደ ምን አይነት በሽታ ያጋልጣል? ወደ ጭንቀት፣ ወደ ድብርት፣ አንዛይቲ የሚባለው ፍርሃት ትልቅ በሽታ ነው። ለእነዚህ ነገሮች ሁሉ ተጋላጭ ያደርጋል። አሁን እነዚህ ራሳ በመንፈስ ዝለት የሚመጡ በሽታዎች ናቸው። ስለዚህ ጭንቀትም፣ ድብርትም ሌሎቹም በሽታዎች በዚህ መንገድ ይመጣሉ። አሁን ቅድም ፊዚዮሎጂካል የሆነ ነገር አንስተናል። ሶስተኛው ቅድም እንዳልነው ደግሞ በክፉ መናፍስት ጥቃት ይመጣል። በክፉ መናፍስት ጥቃትም በሁለት አይነት መንገድ ይመጣል። አንደኛው ክፉ ሰዎች ከክፉ መናፍስት ጋር አንድ ላይ ሆነው አታክ ያደርጉናል። ሁለቱ በተለምዶ አሁን ብዙ ጊዜ የምንሰማው ነገር እኛ ጋር እንደ ድግምት ተደርጎበት ነው። የጀሰብ እንደዚህ የሚባሉ ብዙ በሽታዎች። ቡዳ የሚባል ነገር የለም በነገራችን ላይ ማለት በተለምዶ ቡዳ ይባላል እንጂ ያው ከዚህ በፊት አንስተነዋል። በተለምዶ ቡዳ እየተባለ የሚጠራው የዛር መንፈስ ነው።